ሰላም የተከበራችሁ የኤርትራ ኮሚኒቲ ሚዲያ ተከታታዮች ጁባ ከሚገኘው ስቱዲዮአችን ለዛሬ ሚያዝያ 5 ያልነውን መሰናዶች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና ዲፕሎማሲ የኮሌጅ ተማሪዎች ሙያዊ ስልጠና የእንስሳት አልሚ ምግብ አቅርቦት በኤርትራ በኤርትራ የፕሬዝዳንት አማካሪና የህግደፍ ፖለቲካዊ ጉዳዮች ኃላፊ የሆኑት አቶ የማነ ገብረአብ በደቡብ ሱዳን የኤስፒኤልኤም ዋና ጸሐፊ ከሆኑት ዶክተር ጀምስ ዋኒኢ ጋር ሚያዝያ 3 2025 ኦፊሴላዊ ግንኙነት አደረጉ። በዚህ ግንኙነት በሁለቱም እህት ሀገሮች የነበረው ታሪካዊ ዝምድና ለማጠናከር እንደሚሰሩ ተስማምተዋል። በህግደፍና ኤስፒኤልኤም መካከል በመጪው ጊዜ በየጊዜው እየተገናኙ እንደሚሰሩ ሁለቱም ኃላፊዎች ተስማምተዋል። በዚህ ግንኙነት የኤስፒኤልኤም ፖለቲካዊ ጉዳዮች ኃላፊና የደቡብ ሱዳን የውጭ ጉዳዮች ሚኒስተር አንደር ሴክሬታሪ ተገኝተው ነበር። በኤርትራ የፕሬዝዳንት አማካሪና የህግደፍ ፖለቲካዊ ጉዳዮች ኃላፊ የሆኑት አቶ የማነ ገብረአብ የደቡብ ሱዳን ምክትል ፕሬዝዳንት ከሆኑት ጄኔራል ሳዕባን ደንግ ሚያዝያ 3 2025 ኦፊሴላዊ ግንኙነት አደረጉ። ጄኔራል ሳዕባን ደንግ በደቡብ ሱዳን ስለተፈጠረው ፖለቲካዊ ጸጥታዊ ሁኔታ በጥልቅ ካብራሩ በኋላ የሀገረ ኤርትራ ድጋፍ እንዳይለያቸው ተማጸኑ። አቶ የማነ ገብረአብ በበኩላቸው የኤርትራ ህዝብና መንግስት ድጋፍ እንደተለመደው እንደማይለያቸው አረጋግጧል። በኢትዮጵያ የኤርትራ ኤምባሲና የአፍሪካ ህብረት ጉዳይ አስፈጻሚ የሆኑት ዲፕሎማት ቢንያም በርሀ ከተለያዩ የአፍሪካ ህብረት ተወካዮች ጋር ኦፊሴላዊ ግንኙነት አደረጉ። ሚያዝያ 4 2025 በተደረገው ኦፊሴላዊ ግንኙነት የህብረቱ ምክትል ሊቀመንበር የሆኑት አምባሳደር ሳልማ ማሊክ በተገኙበት አቶ ቢንያም በርሀ ስለ ህብረቱ አጠቃላይ ጽገናና ተሐድሶ እንዲቀላጠፍ የበኩላቸውን ሐሳብ ገልጸዋል። አቶ ቢንያም በርሀ በተጨማሪ አምባሳደር ሳልማ ማሊክ አዲስ ምክትል ሊቀመንበር ሆነው በመመረጣቸው መልካም ምኞታቸውንም ገልጸውላቸዋል። አቶ ቢንያም በርሀ አስቀድመው ከፓን አፍሪካ ፓርላማ ፕሬዝዳንት ከሆኑት ቻሩምቢራ ፌዜድ ጋር በተገናኙበት የህብረቱ ጽገናና ተሐድሶ በማስመልከት ውይይታቸውን ማድረጋቸውንም እንደነበረ ታውቋል። የወጣቶችና ተማሪዎች ማህበር የከፍተኛ ደረጃ ትምህርትና የሳዋ ቅርንጫፍ National Union of Eritrean Youth and Students Higher Education and Sawa Branch ባዘጋጀው የ3 ወር ስልጠና ከማይነፊ የተለያዩ ኮሌጆች የተመረጡ 123 ተማሪዎች በተለያየ ዘርፍ ስልጠና ወሰዱ። በዚህ ስልጠና ከኢንጂነሪንግ እና ቴክኖሎጂ 52 ተማሪዎች በግራፊክስ 49 ተማሪዎች በሶላር ሲስተም የሰለጠኑ መሆናቸውንም ታውቋል።
የኮሌጁ የእደና ክፍል ኃላፊ የሆኑት ዶክተር ሀብታብ ጽጌ ሰልጣኞቹ የቀሰሙትን ዕውቀትና ሙያ ለመጪው ህይወታቸው ጠቃሚ መሆኑ በማስተዋወስ ሰልጣኞቹ የቀሰሙት ስልጠና ተግባራዊ እንዲያደርጉ መክረዋል። ከቴክኖሎጂና ኢንጂነሪንግ ኮሌጅ እስካሁን ድረስ 947 ተማሪዎች ተመሳሳይ ስልጠና እንደወሰዱ ታውቋል። የኤርትራ የእርሻ ሚኒስቴር ከዓለም አቀፍ የምግብ ድርጅት ፋኦ ጋር በመተባበር በጋራ ባዘጋጁት የእንስሳ የአልሚ ምግብ አቅርቦት ፕሮግራም 4000 ለሚሆኑ ገበሬዎች የዚህ ፕሮግራም ተጠቃሚዎች እንዲሆኑ አድርጓል። ይህ ፕሮግራም በአራት የማዕከል ዞን ንዑሳን ዞኖች የተተገበረ ሲሆን በተቀሩት የኤርትራ ዞኖችና ንዑሳን ዞኖች የሚቀጥል ፕሮግራም መሆኑንም ታውቋል። ውድ የኤርትራን ኮሚኒቲ ሚዲያ ተከታታዮች ለዛሬ ያልነው መሰናዶዎች ይህን ይመስል ነበር። ከዜና ቀጥሎ የሚቀርበውን ፕሮግራም እንድትከታተሉ እንጋብዛለን። تمهارو بيت مرتي محبركم مورال كسبب بوت أمز وقت نظام تمهارو. All right, thank you.